ኢራን እንግዲህ ጦርነቱን በአዲስ ግንባር ከፍተዋለች። ጦርነቱን በአሁኑ ሰዓት ላይ እንግዲህ በሳይበር በማድረግ በኢራን ሀከሮች አማካኝነት የተለያዩ መረጃዎች ከአሜሪካ ባለስልጣናት እያፈተልኩ እየወጡ ነው የሚገኙት። ሀንዳላ የተባለው ከኢራን ወር ደግሞ ከአይአርጂሲ ጋር ግንኙነት ወር ደግሞ ሊንክ አለው ተብሎ የሚታሰቡ የሀከር ወር ደግሞ የጠላፊዎች ቡድን የካሽ ፐቴል የሚባሉትን የኤፍቢአይውን አለቃ ማለት ነው የኤፍቢአይውን ዲሬክተር የካሽ ፐቴልን የፐርሰናል ኢሜል ሀክ በማድረግ የተለያዩ መረጃዎችን የተለያዩ ፎቶዎችን ሊክ እያደረጉ ነበረ። እንደምትመለከቱ እንግዲህ ካሽ ፐቴል በመንግስት አመራር ውስጥ ከመግባቱ በፊት እንግዲህ በወጣትነት እድሜ ላይ የተነሳቸው የተለያዩ ፎቶዎች በኢሜይሉ ላይ ተገኝተው ነበር። እንደምትመለከቱት የለበሳቸው ልብሶች እዚህ ጋር የምትመለከቱት ደግሞ ሲጋራ እንትን እያለ እያሸተተ ያለበት ነው። ትንሽ እዚህ ጋር ደግሞ አይ ቲንክ ትንሽ ከፍታ ላይ ነበር መሰለኝ አላውቅም። ብቻ ብዙ ፎቶዎች ወጥተውበታል። ይሄ ነገር እንግዲህ ፎቶዎቹ መውጣት አይደለም ወር ደግሞ እነዚህ ፎቶዎች የካሽ ፐቴልን ሃርም አድርገው ደግሞ ካሽ ፐቴልን ጎርተውት አይደለም ወይ እዚህ ጋር ብዙ ሌላ ነገር ሲያደርግ አልታየም። እዚህ ጋር ሲጋራ ይዞ ነው እዚህ ጋር እጁ እንደዚህ ብሎ ምናምን እንትን የለውም ግን ክፉ ፓርቱ እንደው ታውቃላችሁ መድረስ እንደሚችሉ አሳይቷል። በቃ ኢሜላችሁን ሀክ አድርገው ከኢሜላቸው ላይ የሚፈልጉትን ነገር ማውጣት እንደሚችሉ የኢራን ሀከሮች አሳይቷል። ይሄ ነው ላይክ ዘ ቢግ ሰክሰስ ብዬ የማስበው። ቢካዝ ልክ እንደ ኤፕስቲን ፋይል አይነት ቢሆን ኖሮ ይሄ ሰውዬ ከህፃናት ጋር የሚያደርገው ወሲባዊ ነገሮች ቢገኙበት ወር ደግሞ የተለያዩ ነገሮች የሰዎች አቢዩስ ሲያደርግና ቢገኝበት አዎ ለሰውየውም ለራሱም ጉዳት ነበረው። ግን እዚህ ተመለከቷቸው እንደምትመለከቱ እንደ ህፃን ልጅ እዚህ ጋር ፈገግ ብሎ ምናምን ያለው እዚህ ጋር ይዩት ኤክሳይትድ ሆኖ በቃ ከውጪ አዲስ እንትን ስደተኛ አሜሪካን ሲያት የሚነሳት አይነት ፎቶች እየተነሳ ያለበት ነውና ፋይልን አክሰስ ማድረግ እንችላለን የሚል መልእክት ደግሞ የትኛውም የአሜሪካ ባለስልጣን ሴፍ አይደለም፣ ያውም የኤፍቢአይ አስቡት፣ የትኛውም የአሜሪካ ባለስልጣን ሴፍ አይደለም የሚለው መልእክት ለማስተላለፍ ነው የተጠቀሙበት ብዬ ነው የማስበው። እንግዲህ አሁን እስካለው መረጃ ድረስ እነዚህ ሀከር ግሩፕ ደግሞ እነዚህ ጠላፊ ግሩፖች ያሉበት ቦታ የሚናገር ከሆነ እነዚህ ቦታ እነዚህ ሰዎች የሚጠቁም ሰው ካለ እስከ 10 ሚሊዮን የአሜሪካን ዶላር ድረስ የአሜሪካ ኦፈር ታደርጋለች የተባለ ተወራ የሚገኝ ያሉበት የምታውቁ ከሆነ እንግዲህ 10 ሚሊዮን ዶላራችሁን መውሰድ ትችላላችሁ ማለት ነው። እንግዲህ ካለ ካወቃችሁ ደግሞ እኔም ጥሪ አድርጌ ኩል ከፍላል 5 ሚሊዮን ከተመቻችሁ እናንተ ካላችሁ። ለማንኛውም ይሄ ነው እንግዲህ ያለው። ፎሎ ማድረጋችሁ እንደርሱ መረጃዎች ይቀጥላሉ።